ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን ለሰዓቱ የተመራረጡ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ክፍሌ አለሙ ነኝ። የህዝብ ተወካዮች ምክር ቤት ባካሄደው 9ኛ መደበኛ ጉባኤ ወይዘሮ ሜላተወርቅ ኃይሉን የብሔራዊ ምርጫ ቦርድ ሰብሳቢ አድርጎ ሾመ። ምክር ቤቱ የቀረበው ሹመት የውሳኔ ቁጥር 2/2016 አድርጎ በአንድ ድምፅ ታቅቦ በአብላጫ ድምፅ አጽድቋል። ከዚህ በተጨማሪም የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ብሮድካስቲንግ ኮርፖሬት ዋና ስራ አስፈጻሚ አቶ ጌትነት ታደሰ ሆነው እንዲሾሙ ያቀረቡትን ጥያቄ አጽድቋል። ምክር ቤቱ ሁለቱንም ሹመቶች ያጸደቀው ታህሳስ 9 2016 ዓ.ም ባካሄደው 3ኛ ዓመት የሥራ ዘመን 9ኛ መደበኛ ስብሰባው ነው። ወይዘሮ ሜላተወርቅ ኃይሉና አቶ ጌትነት ታደሰ በምክር ቤቱ ቀርበው ቃለ መሐላ ፈጽመዋል። የዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። በከፋ ዞን ቢጣ ወረዳ ለ3 ቀናት የተካሄደው የአመራሮች የግምገማና የማጥራት መድረክ ተጠናቀቀ። መድረኩን የመሩት የከፋ ዞን መንገድና ትራንስፖርት ልማት መምሪያ ኃላፊ አቶ ዘመዴ አንዳርጌ የወረዳው የሥራ አስፈጻሚዎችና አመራሮች በግምገማ መድረኩ በጥልቀት ተዳሰዋል። መድረኩ ወቅታዊ የአመራሩን ቁመና በመፈተሽና ክፍተቶችን በማረም ለቀጣይ የመንግስትና ፓርቲ ስራዎች ዝግጁ ማድረግን ያለመ እንደነበርም ገልጠዋል። ግምገማው በቁርጠኝነት የሚሰራና የተሻለ አፈጻጸም ማስመዝገብ የሚችል አመራር በመፍጠር ረገድ ያለው ፋይዳ ከፍተኛ መሆኑ የተገለጸ ሲሆን ከመድረኩ የተገኙ ግብአቶችም ለቀጣይ ስራዎች ስኬት ሚናቸው ከፍተኛ እንደሆነ አቶ ዘመዴ አብራርተዋል። ይኸው የአመራር ማጥራት የግምገማ መድረክ ቀጣይ አቅጣጫዎችን በማስቀመጥ መጠናቀቁን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዘግቧል። ወጣቶች አልባሌ ቦታ ላይ ጊዜያቸውን ከማሳለፍ ይልቅ ውጤታማ በሆነ ተግባር ላይ እንዲሰሩ በገዋታ ወረዳ የቆንዳ ከተማ ወጣቶች አሳሰቡ። መንግስት ወጣቶችን ወደ ስራ በማስገባት በኩል እያደረገ ያለውን ጥረት አጠናክሮ እንዲቀጥልም ጠይቀዋል። ዘገባው የባልደረባችን አዳሙ እሸቱ ነው። ከፋ ቴሌቪዥን ጣቢያ ያነጋገራቸው አንዳንድ የከተማ ወጣቶች እንደተናገሩት ወጣቶች ዛሬ ላይ የገነቧትን ሀገር ነገ የሚረከቧት እንደመሆናቸው መጠን ልዩ ትኩረት ያስፈልጋቸዋል ብለዋል። እድል አንዴ ካመለጠ ያመለጠ ነው። ካገኘኸውም እድልን በደንብ መጠቀም መቻል አለብህ። እድሉን ያጡት አቦ ይሄን በእድል ባገኘን ይላሉ። ያገኘው ደግሞ ያን እድል ሳይጠቀም በሚቀርበት ጊዜ ማለት ነው። ስለዚህ እድሉን ያገኙ ወጣቶች ይሄ እድል እንዳያመልጣቸው ዳግም ሁለተኛ እድል ላይ ያገኘው ይችላሉ። ምክንያቱም ያጣ እድሉ ያላገኘው ያልተዳረሰው እስካለ ድረስ ቀድሞ እድል አግኝቶ ተግባራዊ ያላደረገ ሰው ሁለተኛ ዙር እድል ያገኛል የሚለው ነገር ዘበት ነው። እኔ ይገኛል ብዬ አልገምትም። አብዛኛውን ጊዜ ጭንቅላታችን ምንድነው ጥሩ ነገር በሚያገኘው ነገር ይቀየራል። ጥሩ ከተማርን ሰዓት ላይ ጥሩ ነገር ባገኘን ሰዓት ጭንቅላታችን መቀየር የሚችል የፍጡሮች ነን ማለት ነው። በዚህ ላይ መንግስት ማድረግ ያለበት አደራጅቶ ስራ ለምን ፈታህ የሚለውን ነገር አጠናክሮ ያለ ስራ መቀመጥ ወደ ወንጀል ወደ መጥፎ ተግባር መውሰድን በሙሉ ጠልቶ ወደዚህ መንግስት ቢያደርግ ኑሮ እንደዛ እንደው አልፎ የሚታዩትና ለመስራት ደግሞ ፍላጎት እያላቸውና ሐሳብ እያላቸው ደግሞ የከበዳቸውን አንድ ላይ መንግስት እንደዚህ ያደራጀ ወደ ስራ ቢያስገባ ጥሩ ነው እላለሁ። ወጣቶቹ በተጨማሪም ውሏቸውን ያማረ ለማድረግ እንደዚሁም ደግሞ እምቅ አቅማቸውንና ውድ ጊዜያቸውን ስራ ላይ እንዲያውሉ ለማስቻል ከራሳቸው ጀምሮ መንግስትና የሚመለከታቸው አካላት ርብርብ ማድረግ እንደሚጠበቅባቸውም አክሏል። እድል ያገኙ ሰዎች በደንብ ቢሰሩበት የተሰጠው በገጠርም ይሁን መሬት ያገኙት በመንግስት ብድር ያገኙትም ይሁኑ ያንን አጠናክሮ የሚሄዱበት ሁኔታዎች ቢፈጠሩ ከመንግስት አንፃር ደግሞ ያው ያልተደራጀውን አደራጅቶ ወደ ስራ ማስገባት ብቻ ሳይሆን የገቡት ላይ በደንብ ድጋፍና ክትትል ማድረግ መቻል አለበት። ያ ካልሆነ አደራጅተ ማስገባት ብቻውን ውጤታማ አያደርግም። ምክንያቱም ሽጦ ሊጠፋ ይችላል። በመሬት የሰጠውን ለአንዱ አሰርክቦ ሊወጣ ይችላል። እዚህ ጋር ብር ወስዶም አጠፍቶ ከስራ ሊል ይችላል። ስለዚህ ምን ያስፈልጋል ማለት ነው? ፕሮግራም እንዲሆነ መከታተያ እንትን ሊኖራቸው ይገባል ማለት ነው። ስራ እድል ሳይፈጠር ቀርቶ ሳይሆን ያ የተሰጠውን ስራ ወጣቱን ብድር ይወስዳል። መሬት ተሰጠዋል። መሬት ከተሰጠው በኋላ የክትትል ማነስ አሁን ብዙውን ጊዜ ሰውን ወደ ያልሆነ ነገር ወስዶ ምንድነው ክትትል ያለ መኖሩ እንደገና ደግሞ ሌላው ከገጠር ወደ ከተማ የሚፈልሱ ወጣቶች
አሁን ብዙውን ጊዜ በሚናይበት ሰዓት ከከተማ ወጥቶ ወደ ገጠሩ ገብቶ ወደ እርሻው የሚገባ ትውልድ የለም። የሚያሳዝን ነው። አሁን አጎራባች ከተማዎች ላይ ይፈልሳሉ ከገጠር። ይሄ ምንድነው? የግንዛቤ ችግር ነው። እየወለደ አባቱ ራሱ ብዙውን ጊዜ አሁን ሰፊ መሬት የያዙ አባቶች አሉ። ለልጆቻቸው የእርሻ ቦታ ሰጥቶ ስራ ሰርቶ እንዲለወጥ አያደርጉም። ለምን? በቁም እያለው ልትወርሰኝ ነው እንደ የሚባል የሆነ በቃ ኋላ ቀር አስተሳሰብ። እንግዲህ አባቱ የጣለውን መንግስት የሚወቀስበት ነገር የለውም። አሁን ብዙውን ጊዜ እኛ የምንታዝበው ነገር እንደዚህ አይነት ችግሮች አሉ። በቃ እንደዚህ አይነት ህይወት ውስጥ ያሉት ወጣቶች በእርግጥ ለሀገር ሸክም ናቸው፣ እንደገና ለቤተሰብም ሸክም ናቸው። እንደገና እነሱን አስበው የሚመጡት ብዙ ነገሮች እንኳን እነሱን ተከትለው የሚመጡት አሉ። ብዙ ችግሮች ይመጣሉ። በትዳር በኩል ትዳር ሊያሳስባቸው ይችላል። እንደገና የነገ ሀሳብ ብዙ ነገር ሊያስቡ ይችላሉ። ለዛ ሳይደርሱ በህልም በመመኘት ብቻ ኑሮ ህይወታቸውን ሲወለዱ ማንም ሲወለድ እንግዲህ በነፃ ነው፣ በባዶ ነው የሚወለደው። ባዶ ራቁቱን ይወለዳል። ግን ባዶ ሆኖ መሞት ነው። አንዳንዱ አስተዳደጉ ከንቱ ሆኖ ዝም ብሎ ኖሮ አሟሟቱም ከንቱ የሚሆንበት ህይወት አለ። ስለዚህ አሟሟቱን ላለማበላሸት አሁኑኑ ቢያስቡ እንደገና ተደራጅቶም ይሁን በራስ ተነሳሽነት ሰርቶ ቢለወጡ የሚል ነው እኔ ጋር ያለኝ ሀሳብ። በስራ ፈጣሪነታቸው ታታሪ ወጣቶች እንዳሉ ሁሉ ያላቸውን ውድ ጊዜና ጉልበት አልባሌ ስፍራ ላይ የሚያሳልፉ ቁጥራቸው ቀላል ባለመሆኑ መንግስት ተከታታይ ግንዛቤና አቅም ግንባታ ስልጠና በመስጠት ወደ ስራ ማስገባት ይጠበቅበታል ብሎ ወላጅ ቤተሰብም ልጆቻቸውን የመከታተልና የመቆጣጠር ኃላፊነት እንዳለባቸው ተናግረዋል። አስተያየት ሰጪዎቹ እንዳሉት መንግስት የተለያዩ የመሰረተ ልማትና የመስሪያና መሸጫ ማዕከላትን ማመቻቸት እንዳለበትም ጠቁመዋል። የወረዳው ሴቶች ህጻናትና ወጣቶች ጽህፈት ቤት ኃላፊዋ ወይዘሮ አምሳሌ ንጋቱ እንዳሉት የወጣቶችን ግንዛቤ ቀይሮ ወደ ስራ ለማስገባት ጥረት የተደረገ ቢሆንም በቂ ያለመሆኑን አንስተው በቀጣይ በተሻለ መልኩ እንደሚሰራ ተናግረዋል። ኃላፊዋ አክለው በተደራጁ ወጣቶች ከመስሪያ መሸጫና መሰረተ ልማት ጋር ተያይዞ የተነሱ ጉዳዮች በቀጣይ ከሚመለከታቸው አካላት ጋር በመሆን ልዩ ትኩረት ተሰጥቶ እንደሚሰራም አረጋግጠዋል። የወረዳው ምክትል አስተዳዳሪ አቶ ታዬ ታከለ በበኩላቸው በገጠርና ከተማ የወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ እየተሰራ ያለ መሆኑን አንስተው በቀጣይ ተጠናክረው ይቀጥላል ብለዋል። የኢኮኖሚ ኃይል የሆነው ወጣቱ ነው። ይሄ ወጣት እኛ ወረዳ ላይም በገጠርም ሆነ በከተማ አለ። ይሄን ኃይል አመለካከቱን ገንብተን የስራ ባህሉን በማዳበር የተሻለ ውጤታማ በመሆን ኢኮኖሚ እንቅስቃሴዎች ከፍተኛው ሚና እንዲጫወት በገጠርም ሆነ በከተማ የምንሄድባቸው ነገሮች አሉ። እንደ ወረዳችን በገጠር በዘርፈ ብዙ በእርባታ፣ በድለባ፣ በንብ ማርባት ሆነ በሌሎች በሰብል ተደራጅተው የገቡ በተለይ መሬት ውድ መሬትን ከተለያዩ አማራጮች ፈልጎ በመስጠት የሚሰሩ ስራዎች አሉ። በዚህ 3 ዓመት ከ2013 ጀምሮ በርካታ ወጣቶች የስራ እድል የተፈጠረበት ሁኔታዎች አሉ። ግን አንዳንድ ክፍተቶች አሉ። መንግስት ውድ የሆነውን መሬት ከተለያዩ ቦታዎች ላይ ቆርሶ የሰጠውን ነገር ይዞ ያንን ጉልበቱን ተጠቅሞ እውቀቱን ተጠቅሞ ወጣትነት አቅሙን በልማት ላይ በማዋል ከዛ ኢኮኖሚ አመንጭቶ የተሻለ ኑሮ የመኖር ለሀገሪቱ ኢኮኖሚም ከፍተኛ ሚና ከመጫወት አንጻር ጉልቶች አሉ። ግን አንዳንድ ቦታዎች ደግሞ አበረታች ሁኔታዎች ያሉበት ሁኔታ ነው የነበረውና ምናልባትም ከቃኛችሁትም ያያችሁበት ሁኔታዎች ይኖራሉ። ብድር ፕሮዳክቲቭ የሆኑ ነገሮች ላይ ስራ እድል ፈጠራ ላይ ገብተህ አንተ ስራ እድል ተፈጥሮልህ ሌላውን እንድትፈጥር ነው አቅጣጫው የተቀመጠው ማለት ነው። ያንን በተዛባ መልኩ የማየት ሁኔታዎች አሉና ያንን የማረምና የመግራት ሁኔታዎችን ያው ከኛም የሚታዩ ጉለቶች ስላሉ በርካታ የብድር አመላለስ ላይ የነበረውን ማነቆ በ2014 15 16 አቅደን እየሰራንባቸው ነገሮች አሉና ያንን ብድር በማስመለስ ሌላ ስራ እድል ለመፍጠር የሚካሄዱ ነገሮች አሉ። በጨርቃጨርቅ በልብስ ስፌት እና በተለያዩ ጉዳዮች ላይ ውጤታማ የሆኑ አሉ። በእንጨት ስራዎች ውጤታማ የሆኑ አሉ። እነዚህ ደግሞ ለምንድን ነው እዚህ ብቻ የተሰማራው ብቻ አይደለም። በርካታ ለምሳሌ ምቹ ሁኔታዎች አሉ። የወተት ማቀነባበሪያ ማዕከል ተብሎ በድለባ የተደራጁ ነገሮች አሉ። የድለባ ወስዶ ከተሞች ላይ ከተማው ያው ከተማ ላይ የተማረ ባለሀብትም ያለበት ስለሆነ የተሻለ ኑሮ ለመኖር ይፈልጋል። ለዛ የሚቀርቡ ግብዓቶችን በመጠቀም የሚከዱ ነገሮች አሁን ሰሞኑን ኢንተርፕራይዝና ኢንዱስትሪን የምናመሰግነው የዳቦ ማሽን አደራጅተው ያመጣበት ሁኔታዎች አሉ ማለት ነው። እነዚህ ኢንተግሬትድ አድርጎ ከመስራት አንጻር
ያው በምናስቀምጠው ልክ ያለመሄድ ሁኔታዎች አሉና ያሉን መልካም ተሞክሮቹን ውጤታማ የሆኑበት ዘርፎቹን ደግሞ ሌሎች ዘርፎች ላይ ሺፍት አድርጎ አመለካከቱን ቀይሮ ገንዘብ ተበድሮ በአግባቡ እየመለሰ ሪቮልቭ የሚያደርግ ነው። ወጣት የአንድ ጄኔሬሽን ብቻ አይደለም፣ በየአመቱ እድሜው እየደረሰ የሚሄድበት ነው። የጊምቦ ወረዳ ጤና ጥበቃ ጽሕፈት ቤት የ2016 ዓ.ም የማህበረሰብ አቀፍ ጤና መድን አገልግሎት ዙሪያ ከባለድርሻ አካላት ጋር ተወያየ። የሁሉም ቀበሌ አመራሮችና ባለድርሻ አካላት በመድረኩ የተሳተፉ ሲሆን የጊምቦ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ አጥናፉ ጌታቸው በየወረዳው የሚገኙ አመራሮች በዘርፉ ሰፊ ስራዎችን በማከናወን ኃላፊነታቸውን በመወጣት የማህበረሰቡን ችግር ለመፍታት በአጽንኦት መስራት እንደሚገባቸው ገልጸዋል። ሕክምና ከወሰዱት መካከል እስከ 10 ሺህ ብር ወጪ ተደርጎ የተጠቀሙ መኖራቸውን የጤና መድን አስተባባሪው አቶ ብዙአየሁ ተገኝ ገልጸዋል። በጤና ተቋማት እየታየው ያለውን የመድኃኒት እጥረትና አገልግሎት አሰጣጥ ላይ እየታዩ ያሉ ክፍተቶችን ለማስተካከል ባለድርሻ አካላት በአጽንኦት መስራት እንዳለባቸው የውይይቱ ተሳታፊዎች ጠቁመዋል። የ2016 በጀት ዓመት የአባላት ምዝገባና እድሳትን በተመለከተ በቀረበው ሰነድ የማህበረሰብ አቀፍ የጤና መድን ፕሮግራም መደጋገፍን መሰረት በማድረግ አስቀድሞ በሚከፈል አነስተኛ መዋጮ ለሕክምና ከኪስ የሚወጣውን ያልተጠበቀ የጤና ወጪ በመቀነስ ፍትሐዊ የጤና አገልግሎት ተደራሽነትና ተጠቃሚነትን ለማረጋገጥ የሚያስችል እንደሆነም አስረድተዋል። የዘገበው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። አሁን ባለንበት የውድድር ዘመን መንግስት በፈጠረው እድል ተደራጅቶ ከመስራት ውጪ አማራጭ እንደሌለ በከፋ ዞን ሽሽንዳ ከተማ አስተዳደር በኢንተርፕራይዝ የተደራጁ ወጣቶች ገለጹ። ማህበራቱ ውጤታማ እንዲሆኑ አስፈላጊውን እገዛ እያደረግኩ ነው ብሏል የከተማ አስተዳደሩ ኢንተርፕራይዞች ልማት ዩኒት። ዘገባው የባልደረባችን ናስር ተማምነው፣ ተጨማሪውን ተከታትለን እንመለስ። በአገልግሎት ዘርፍ ተደራጅተው በስራ ላይ የሚገኙ ወጣቶች እንደገለጹት የስራ አጥነትን ችግር ለመቅረፍ መንግስት ያመቻቸውን እድል ተጠቅመው ወደ ስራ በመግባታቸው ተጠቃሚ እንደሆኑ ተናግረዋል። የጀመርነው 2014 አካባቢ ነው፣ ማለቂያ አካባቢ ነው ጀመርነው። ለሶስት የተደራጀ ነው። መነሻ በራሳችን ነው። አሁን ወደ 200 ሺህ ብር ምናምን አካውንታችን ላይ አለ እና ካፒታሌ በራሴ ነው የተንቀሳቀስኩት። 20 ሺህ ብር ነበረኝ፣ በ20 ሺህ ብር ነው የተንቀሳቀስኩት። እሱን ወጪ ላይ ያዋልኩት። አሁን ላይ ደግሞ እግዚአብሔር ይመስገን አንድ ከወጪ ቀሪ 50 ሺህ ብር የሚሆን አለኝ። ስራውን ከተጀመርኩ በኋላ ከኑሮ ውድነት ውጪ የተሻለ ነገር አለ ይመስለኛል። የስራ እድል ፈጠራ በጣም ነው የሚያመሰግናቸው፣ ስራ ለሰጡኝ እድል ለሰጡኝ። ወጣቶቹ አክለውም በስራቸው ውጤታማ እንዲሆኑም ጉዳዩ የሚመለከተው የመንግስት አካል አስፈላጊውን ድጋፍ በማድረግ ላይ እንደሚገኝ ተናግረዋል። እሱ በየቀኑ ይጠይቁናል፣ የምክር አገልግሎት ይሰጡናል፣ የስራ አሰፋፊ ይጠይቁናል። ገንዘብ ወስዳችሁ ስሩ። ያው ወለዱ ስለሚበዛብን እኛ ገንዘቡን ለመውሰድ እርግጠኛ እንትን የሽሽንዳ ከተማ አስተዳደር ኢንተርፕራይዝ ልማት ዩኒት አስተባባሪ አቶ ተሰማ ተክሌ በአገልግሎት ዘርፍ ተደራጅተው የሚሰሩ ማህበራትን አስመልክቶ አስተያየታቸውን ሰጥተውናል። አገልግሎት እንግዲህ ብዙ በአገልግሎት ዘርፍ ያሉ አንደኛ ሻይ ቡና ነው። ሁለተኛ ፎቶና ህትመት ነው። ሶስተኛ ምግብ ዝግጅት ነው። ወደ 8 የሚሆኑ ምግብ ዝግጅቶች አሉ። ወደ 16 የሚሆኑ ሻይ ቡና አለ። 3 የሚሆኑ ፎቶና ህትመት አሉ። ማህበራቱ ውጤታማ ሆነው ለተሻለ ደረጃ እንዲበቁ አስፈላጊውን ድጋፍ በማድረግ ላይ እንደሚገኙ አስተባባሪው አብራርተዋል። በመጀመሪያ መንግስታዊ ድጋፍ እንግዲህ ሼድ ሰጥተናል። ሁሉም የሼድ አገልግሎት ተጠቃሚ ናቸው። የብድር አቅርቦትን በተመለከተም ላቀረብነው ጥያቄ ምላሽ ሰጥተዋል። ወለድ ከፍተኛ አይደለም፣ 8% ነው የሚከፍሉት በአመት ብዙም አይደለም። ያው የተቀመጠውን እንጂ የሚከፍሉት ተጨምሮ የሚሰጣቸው ነገር የለም። እንዲከፍሉ የሚደረጉበት ሁኔታ የለም። ስለዚህ ለራሳቸው በመመሪያውና በደንቡ መሰረት የተቀመጠላቸውን እንትን እንጂ የሚከፍሉት ከዛ ውጪ አይደለም። ደግሞ ያለ ወለድ ይውሰዱ ከተባለ ኦሞ ነው። ኦሞ ባንክ ሽንዳ ቅርንጫፍ ነው እንትን እያለ ያለው እየሰጠ ያለው። ስለዚህ የእነሱም ስራ ማስገጃቸውም ሌላቸው እንትናቸውም ከዚህ ከወለድ የሚያገኙት ገንዘብ ነውና ያለ ወለድ ይውሰዱ የሚባል ነገር ሊኖርም አይችልም። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመስኖ ልማትና አስተዳደር ኤጀንሲ በመስኖ ተቋማት አስተዳደርና አጠቃቀም ላይ የግንዛቤ ማስጨበጫ ስልጠና በከፋ ዞን ጊምቦ ወረዳ እየሰጠ ነው። ተጨማሪ አለን።
ስልጠናውን በንግግር የከፈቱት የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ዘመናዊ የመስኖ አማራጮችን አሟጦ በመጠቀም ምርትና ምርታማነትን ማሳደግ የሚቻል በመሆኑ ተግባሩ በትኩረት መሰራት እንዳለበት ተናግረዋል። የመስኖ ውሃ ተጠቃሚ ማህበራት አቅማቸውን በማጎልበት በክልሉ መንግስት ከፍተኛ ሀብት የሚወጣባቸውን የመስኖ አውታሮችን በሙሉ አቅም ወደ ልማት በማስገባት ኢኮኖሚያዊ ተጠቃሚነትን ማረጋገጥ እንደሚጠበቅባቸው አስገንዝበዋል። በክልሉ በጥቅሉ 82 የመስኖ አውታሮች የተገነቡ ሲሆን ከዚህ ውስጥም በቁጥር 57 የሚሆኑት አሁን ላይ የተሟላ አገልግሎት እየሰጡ እንደሚገኙም ነው በመድረኩ የተገለጸው። የክልሉ መንግስት የአርሶና አርብቶ አደሮችን ህይወት በዘላቂነት ለማሻሻልና የኢኮኖሚ ተጠቃሚነታቸውን ለማረጋገጥ የመስኖ አውታር ግንባታና የውሃ መሳቢያ ፓምፕ እያቀረበ መሆኑም ተመላክቷል። በተቋም አስተዳደርና የማህበራት ተግባር ላይ የሚሰጠው ስልጠና በመስኖ አውታሮች አስተዳደርና አጠቃቀም ላይ ያላቸውን ግንዛቤ እንደሚያሳድግላቸው የክልሉ የመንግስት ኮሚኒኬሽን ቢሮ ያነጋገራቸው የስልጠናው ተሳታፊዎች ተናግረዋል። የዘርፉን ባለሙያዎችና አመራሮች እንዲሁም ተጠቃሚ ማህበራት ግንዛቤ በማሳደግ የመስኖ አውታሮችን በዘላቂነት ወደ ልማት ለማስገባት ያለመው ስልጠናው ለተከታታይ ቀናት እንደሚሰጥ ነው የተገለጸው። በመድረኩ የክልል ባለድርሻ አካላት፣ የዞንና የወረዳ አመራሮችና ባለሙያዎች እንዲሁም የመስኖ ተጠቃሚ ማህበር አመራሮች እየተሳተፉ ይገኛሉ። በሌላ ዜናም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የፖሊስ አመራርና አባላት ግምገማ መድረክ በቦንጋ ከተማ ማካሄድ ጀምሯል። በመድረኩ የተገኙት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ በዚህ ወቅት እንደገለጹት የመድረኩ ዓላማ የአመራሩንና አባሉን የተግባርና ተልዕኮ አፈጻጸም እንዲሁም የሚታዩ የሥነ ምግባር ክፍተቶችን በማረም የተሻለ ውጤት በማስመዝገብ የክልሉን ሰላም ለማረጋገጥ መሆኑን አስረድተዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ሰብስቤ ሻውኖ በበኩላቸው በክልሉ ባለፉት ዓመታት የህዝቡን ሰላምና ደህንነት በማስጠበቅ በርካታ አመርቂ ውጤቶች በፖሊስ አባላት የተመዘገቡ ቢሆንም ተልዕኮን በአግባቡ ከመፈጸም ከዲሲፕሊን ህግ ከማስከበርና በሌሎች ዘርፎች ክፍተቶች መኖራቸውን ተናግረዋል። ኮሚሽነሩ አክለውም በተቋሙ አመራሮችና አባላት ላይ የሚታዩ ክፍተቶችን ለማረምና ቀጣይ ተልዕኮን በተገቢው ለመወጣት የግምገማ መድረኩ ሚና የጎላ በመሆኑ በግልጸኝነት የሚታዩ ጉድለቶችን በማውጣት ለተግባር ስኬት ሁሌም ዝግጁ መሆን ያስፈልጋል ብለዋል። ዘገባው የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ነው። በሰሜን ምዕራብ በደረሰ የርዕደ መሬት አደጋ በጥቂቱ የ118 ሰዎች ህይወት ማለፉ ተነገረ። ተጨማሪ አለን። ጋንሱና ሺንሃይ በተባሉ ግዛቶች የደረሰው አደጋ በሬክተር ስኬል 6.2 ሆኖ ተመዝግቧል። ከ400 በላይ ሰዎችን ለጉዳት የዳረገው ርዕደ መሬት እኩለ ሌሊት ላይ መከሰቱን ሽንዋ ዘግቧል። አደጋው ከ5000 በላይ ቤቶችን ማፈራረሱንና የነፍስ አድን ስራውም ተጠናክሮ ስለመቀጠሉ ነው እየተነገረ ያለው። በአካባቢው ያለው የሙቀት መጠን ከ0 በታች 13 ዲግሪ ሴልሺየስ መሆኑ የነፍስ አድን ስራውን ክፉኛ ማወኩንም ነው ሲሲቲቪ የዘገበው። ከ3000 በላይ የአደጋ ጊዜ ሰራተኞቿን በግዛቶቹ ያሰማራችው ቤጂንግ ለአስቸኳይ የአደጋ ምላሽ ስራዎች $28 ሚሊዮን መድባለች ተብሏል። ፕሬዚዳንት ሺ ጂንፒንግም አስቸኳይና ሁሉን አቀፍ የነፍስ አድን ዘመቻ እንዲጀመር ማዘዛቸው ተገልጿል። ቻይና የሉዓላዊ ግዛቴ አካል ናት የምትላት ታይዋን በአደጋው ሐዘኗን በመግለጽ ለቤጂንግ ድጋፍ ለማድረግ ዝግጁ መሆኗን አስታውቃለች። ምዕራባዊ ቻይና አሁን አደጋ የደረሰባትን ጋንሱን ጨምሮ በተደጋጋሚ ርዕደ መሬት የሚጎበኘው አካባቢ ነው። በቻይና እስካሁን በአስከፊነቱ በቀዳሚነት የሚነሳው በፈረንጆቹ 2008 በሬክተር ስኬል 8.0 ሆኖ የተመዘገበውና የሲቹዋን ግዛትን ያፈራረሰው ርዕደ መሬት ነው። በዚህ አደጋ 70,000 የሚጠጉ ሰዎች ህይወት ማለፉን ሬውተርስ አስታውሷል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ የመራረጥናቸው ዜናዎች የእስካሁኖቹ ነበሩ። ክፍሌ ዓለሙ ዜናዎቹን እየመራው ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።